የኔ አባት አባ ሰላም ነው? ምን ሆኖ ነው? ውጭ ነው ማድረው ግድ እየመታኝ ምንም ማደሪያ የለኝም። ቤተሰብ አልበል። አይዞህ የኔ አባት። የት ነው አሁን? እንቅልፍ እየተከላከልኩ እያደርኩኝ ትንሽ ከናንተ እስቲ አስቆሜ ከማውራት ቆይ ዳር ላይ ያዘና ውስጥ ገብተን እናወራለን። አይ ለማውራት አለ እሄዳለሁ። ላግዞት ፈልጌ ነው ነኝ። እሺ እኮ እርዳኝና። ችግር የለም የኔ አባት ላግዞት። ወሬ አያስፈልግም። እሺ ልጅነህ የሚያሳይ ፎከስ ያሳያል። የኔ ጥላሁን አበባ አለሙ ነው። ከምረዳኝ ከሆነ እርዳኝ የኔ አባት። አቤት። አስቆሜ ከማወራዎት የኔ አባት ከምገባ እኔ ቁጭ ብያ ትንሽ ረፍት አድርጋለሁ። እዚህ ቀጥታ እየሄድኩ ነኝ። ችግር የለውም። በልጅነት እርዳኝ። አመሰግናለሁ ነው። ወሬ ስለማልወልድ ይቅርታ። ጥላሁን አበባ አለሙ ነው በቃ የኔ ስሜ። ወሬ ላይ ደግሞ ስልክ አለ እዛው ጋር። ትምህርቱን ልጨርሼ ዝም ብዬ ስራ አልባ ነኝ እኔ። ስራ ይሰራ ለሌላ አሳልፈው። እውነቴን ነው። አንተም ትክክለኛ ልጅ ነህ። አንተ ብቻ ሳይሆን ብዙ አሉ። መረዳይ ከሆነ ተረዳለህ። አመሰግናለሁ ነው። ወሬ እንደዚህ ብዬ እንደዚህ መንኳተት አሉት። አይ እኔም እርሱ ከሰዎች ተራፊ ወሰርኩኝ ከምግብ ቤት እየበላሁ ነው ህይወቴን ለማኖር ማለት ነው። አይዞህ እግዚአብሔር ይስጥልኝ እላለሁ። መረዳኝ ነዳኝና ወደማይሄድበት እሄዳለሁ። እሺ ያባል። እኔ ደግሞ ራሴን ላስተዋውቆት። እኔ ደግሞ ባላደራው እባላለሁ። እዚህ ሀገር ውስጥ ያሉና ውጭ ያሉ ሰዎች እንደዚህ እንደርሶ ላሉና አባቶችና እናቶች አደራ አድርስ እያሉ ይልኩኛል። እና ምንድነው እርሱ አሁን የሚቸግሩት ነገር? አሁን እኔ የኔ አባት እርሶንም ዝም ብዬ አስቆሜ አድክሜዎት በማውራት ብቻ ወይ ደግሞ የእርሶን ነገር ሰምቼ ለመሄድ አይደለም፣ እንደው በአቅም የምችለውን ነገር ለማድረግ ነው። ግን ደግሞ እኔ መኪና ውስጥ ቁጭ ብዬ እርሶን እዚህ ጋር አስቆሜ ማውራቱ ከብዶኝ ነው። አራሶ አይሆንም። አንተም ከምትሄድበት ቦታ መሄድ የት ነው የሚያድሩት? አሁን ሰላም ነው ማድረግ የኔ አባት። እኔ አሁን እቺ ነገር ላገዞት አንተ ያገዝከውን ይሄ 10,000 ብር ነው የኔ አባት። አሁን እንደዚህ ራስህ ለኔ 10,000 ብር ልደነግጥ 10,000 ሰው ነው የምትለው። አንተስ ከየት ታመጣዋለህ? የኔ አባት እኔ አይደለሁም ይሄን የምሰጡት ሰው እንዳያዩ ቦታውን ስሰጡት። አረ ችግር የለም በእናትህ ሌባ እንትን እንዳይተናኮሉ። ለማን ሌባ ነህ አንተ? ለሰጠኝ እሺ ብዬ እቀበላለሁ። ወይም አንተ ነው 5 ብር ሰጠኝ አንተስ